ቀን ጻፍኩበት ማለት ነው። አንስ ደረጃ ይላል። ከዛ ፎቶ እዚህ ጋር ነበር። ይሄ ስቲከር ነው የቀረኝ ነው እንጂ ነበር። ይሄኛው ወር እንዴት አለፈ? ቀላል ነው። ያን ያህል የሚከብድ ነገር የለውም። ጥያቄ So hi guys, it's me Yordi. Welcome back to my channel. If you're new to my channel, it's Yordi Energy ይባላል። So በዛሬ ቪዲዮ ነው በጣም ሪኩዌስት የተደረገ ቪዲዮ በጣም ጠይቃችሁኛል ኮሜንት ላይም ብዙ ሰው ሲጠይቀኝ የነበረ ቪዲዮ። ስለዚህ how to start general ማድረግ እንዴት መጀመር እንችላለን ማለት ነው። ስለዚህ it's just a simple concept. So በዚህ ቪዲዮ ቀለል አድርገው ሁሉንም ማስረዳቻለሁ ማለት ነው። መጀመሪያ ጀነራል ማለት ነው። ጀነራል ማለት በቀላሉ ባጭተን ማለት ነው። በቃ ራሳችሁ ሪፍሌክት የምታረጉበት ነው። በቃ ስለቅዳችሁ ሊሆን ይችላል፣ ስለ አላማችሁ የምትፈልጉት ነገር ስሜታችሁ ሊሆን ይችላል፣ እሱን ምጽፉበት ነው ማለት ነው። ጀስት ቀላል ነገር ነው። ጀስት ፕሮሞቶች አሉ። ራሳችሁን ጠይቃችሁ ትመልሳላችሁ፣ እቅድ ታቅዳላችሁ ወይ ደግሞ ኢንቴንሽናችሁን ጽፋላችሁ ማለት ነው። በቃ ድሮ አሁን ዲያሪ ጽፋችሁ አታውቁም? ዲያሪ ላይ ምን አለ? ዲያሪ ቀናችሁ ነው እንዲያረኩ እንደሆንኩ። ይሄኛው ግን የምትፈልጉትና ሰልፍ ሪፍሌክቲቭ እና የሆነ ጀነራል ኦርጋናይዝ እንድትሆኑ ያደርጋችኋል ማለት ነው። ከዛ ጀነራል ለመጀመር ምን ማቴሪያል ያስፈልግ? ማቴሪያል ሲጀመር የሚያስፈልግ ማቴሪያል የለም። ጀስት እኔ የምጠቀመው እነዚህ ነው። እነዚህ ሁለቱም የመጀመሪያ ይሄ ዴሊ በየቀኑ ጽፈት፣ ይሄኛው ደግሞ ትልቁ ነው ላይክ ሞር ላይክ በደንብ የምጽፍበት ማለት ነው። ጀነራሊ ግን ለመጀመር ምንም ያን ያህል የሚያስፈልጋችሁ ነገር የለም። ጀስት ኖርማል ደብተር መጠቀም ትችላላችሁ፣ ወረቀት መጠቀም ትችላላችሁ። ግን ያው ተመልሳችሁ የምታገኙት በቃ በተደጋጋሚ ኮንሲስተንትሊ የምታረጉት ቦታ ወይ ደግሞ ደግማችሁ የምታገኙትና ሁሉ ጊዜ ማድረግ የምትችሉበት ቦታ እስከሆነ ችግር የለም ማለት ነው። ያው ለመጀመር በዚህ በትንሿ መጀመር ትችላላችሁ፣ በኖርማል ወረቀት መጀመር ትችላላችሁ፣ ችግር የለም። ደብተርም ይሆናል። እኔ ሲጀመር በዚህ አልነበረ መጀመር። ይሄን ሁለት አልቆብኝ ነው የገዛሁት። የመጀመሪያው ነበር። የመጀመሪያው እንደውም ትንሽ ነበር፣ ከዚህ አንስ ነበር። እሱ ላይ በጧት ትነሱና እሱ ፕሮሞታችሁን ትጽፋላችሁ፣ ትመልሳላችሁ፣ ጀነራል አድርጋችሁ ቀናችሁን ትቀጥላላችሁ ማለት ነው። ለምሳሌ ይሄ ትንሹ ነው፣ የሚኒ ቨርዥኑ ነው። ከዛ ይሄ ደግሞ ትልቁ ማለት ነው ዳቤግ ዋን። በጣም አሁን በዚህ ቪዲዮ መጨረሻ ላይ ፕሮሞት ስለምሰጣችሁ ዛሬ ምን ጀምራን ካርት ትችላላችሁ። እሱ ዲስክሪፕሽን ላይ ማስቀምጥላችኋለሁ፣ መጨረሻ ላይ እነግራችኋለሁ። ዛሬ ልጀምር ብችል በመጀመሪያ የኔ ላሳያችሁ። የኔ ማለት ነው ይሄኛው ምን አደረኩት? ምንም እንትን ከቨር ፔጅ ላይ ምን ያለ የጻፍኩት ነገር የለም። ግን just my name ዮርዳኖስ ደረጀ። ከዛ ጀነራሊ ኖትቡክ it's just እዚህኛው ላይ ብዙም የለም። ይሄኛው ነው ፐርሰናላይዝድ ማለት ነው። so just ይሄኛው እንደዚህ ቀን ጻፍኩበት ማለት ነው። ከዛ በኋላ የመጀመሪያ የኔ ፕሮሞት ማለት ራሳችሁን ጥያቄ ጠይቃችሁ የምትመልሱ ጀነራል የምታደርጓቸው በየቀኑ ራሱን 3 ጥያቄ ጠይቃችሁ ከዛ መመለስ። እንደዛም ሊሆን ይችላል። የኔ ስንት ጥያቄ ነው? 1 2 3 4 የኔ 4 ነው። የመጀመሪያው ጧት ተነሳችሁ ጽፉ። ይሄ የጧት ጀነራሊ የማታ ሌላ ነው። የጧቱ ላይ what am I grateful for በአማርኛ መጻፍ ትችላላችሁ። የሆነ በቃ ደስ የሚላችሁ የምታመሰግኑበት ነገር ስላላችሁ ደስ የሚላችሁ፣ ለምሳሌ ጤናችሁ ሊሆን ይችላል። በቃ እግዚአብሔር ይመስገን በጤና ስላለኝ ፈጣሪ ይመስገን፣ ስለዚህ ለጤናችሁ ግሬትፉል ናችሁ ማለት። ስለዚህ ለጤና ብላችሁ መጻፍ ትችላላችሁ። ከዛ ሁለተኛው ለእንትን ጧት ስለተነሳችሁ ማለት ዛሬ ያልደረሱን ሰው አለ፣ ግን እኔ ደግሞ ዛሬ አዲስ ድርሰትኝ ዛሬ ተነስቻለሁ። ስለዚህ ከዛ my family and friends ለቤተሰቦቻችሁ ለጓደኞቻችሁ ግሬትፉል መሆን 3 ነገር ግሬትፉል ያላችሁበትን ነገር ጧት ትጽፋላችሁ ማለት ነው። ከዛ ሁለተኛው እኔ ደግሞ goal for today የዛሬ ግብ ዛሬ ማሳካት የምትፈልጓችሁ 2 ወይ 3 ነገሮችን ጽፋላችሁ። የመጀመሪያው ማጥናት ሊሆን ይችላል። አንድ ሰዓት ወይ 30 ደቂቃ ወይ 15 ደቂቃ ማጥናት ትፈልጋለሁ ወይ ማንበብ ፈልጋለሁ ሊሆን ይችላል። ወይ የቤት ስራ መስራት ፈልጋለሁ ሊሆን ይችላል። ወርካውት ማድረግ ይችላል። ብቻ እቅድ 2 ወይ ያ ኢንቴንሽን። አሁን ቀኑ ሙሉ ዝም ብላችሁ ማረጋው ነገር የለም ምናምን ነገር ከምትሉ እሱ እቅድ ካላችሁ በሱ ትመራላችሁ ማለት። ከዛ ሌላኛው ደግሞ am letting go of የሆነ በቃ ዛሬ ማድረግ የማፈልጉ የምትተውት ነገር፣ ትላንትና ላይ የምታስቀሩት የምትተውት ነገር፣ ለምሳሌ ስልክ ላይ ሰዓት መጥፋት ሊሆን ይችላል፣ ኢንድለስ ስክሮሊንግ ሊሆን ይችላል። ምንም ነገር ቢሆንሽ ግን የምትተውት ነገር። አሁን ምንድን ነው ያልኩት? ወይ ደግሞ ትምህርት ቤት ሊሆን ይችላል። ትላንትና ቀርታችሁ ከሆነ ዛሬ አለመቅረት መሄድ ሊሆን ይችላል። ስለዚህ ይሄ ጎል ሳይሆን ግን ከትላንትና የምትተውት ነገር ማለት። ለምሳሌ በቃ ኢንድለስ ስክሮሊንግ ምንም ነገሮች ግን የምትተውት ነገር ገባችሁ? ከዛ ዴሊ አፈርሜሽን ማለት መሆን የምትፈልጉት ነገር ላይክ አፈርሜሽን። ለምሳሌ እኔ ጎበዝ ተማሪ ነኝ፣ ላይክ ሜቢ ዩ ናት ዴር ስቲል በላይክ ስቲል ላይ እኔ ጎበዝ ተማሪ ነኝ። በየቀኑ ጧት እኔ ጎበዝ ተማሪ ነኝ።
እኔ ሁሉ ጊዜ ስፖርት የሚሰራ ሰው ነኝ ካላችሁ አይደንቲቲያችሁ ሪፍሬም ስለምታደርጉ ለራሳችሁ ጥሩ ነው ማለት። ስለዚህ ሞምፈል ለምሳሌ እናንተ ጎበዝ ተማሪ ሞምፈልጉ እኔ ጎበዝ ተማሪ ሁሉ ጊዜ 2 ወይ 3 ነገር ዴሊ አፈርሜሽን ላይ ጽፋላችሁ። ስለዚህ እኔ ጎበዝ ተማሪ ነኝ ሁሌ። ከዛ በኋላ ደግሞ anything like you can ምንም ነገር ጎበዝ ተማሪ ምሳሌ ነው። ምንም ነገር ሊሆን ይችላል። ለምሳሌ እኔ ኢንፍሉዌንሰር ነኝ ማለት ይችላልላችሁ ቪዲዮ ሰሩ ከሆነ like anything you can do። ስለዚህ ይሄ ነው ማለት ለጧጧት እኔ መጀመሪያ የሚሞን ይሄውን የመጀመሪያ ስለሆነ አንደኛ ነው። አንድ ስጀምር ስለጻፍኩት አንደኛ ነው። ከዛ ቀን ጽፌያለሁ። ከዛ ትቀጥላላችሁ ማለት ነው። ይሄው እንደዚህ ማለት በቃ እንደዚህ ያራችሁ ይሄ ጧጧት ይሄ የ5 ደቂቃው ጀነራል። ከዛ በኋላ we have the big one። ይሄ ደግሞ ትልቁ ይሄኛው more personal የሆነ ነገር ነው you know more የሆነ ለሰው ማትናገሩት ሊሆን ነገር ይችላል። ለሰው ማሳየት የለባችሁም ግን ከፈለጋችሁ ማሳየት ይችላል ካልፈለጋችሁ ማለት ማሳየት ይችላልች ግን it's normal ለሰው ማሳየት ግዴታ የለባችሁ ማለት ነው። let's start with mine። ይሄኛው ደግሞ በጣም ደስ የሚል የሆነ በቃ ይሄ በጣም ፐርሰናሊቲ የምታደርጉት እዚህ ላይ የራሳችሁን ነገር ስቲከሮች ማድረግ ትችላላችሁ ዲኮሬት ማድረግ ትችላላችሁ። የኔን ጀነራል መጀመሪያ ያሳችሁ ከበር መጀመሪያ ፔጁ ማለት ነው። ይሄን ልክ እንደዚህ ያሳም የኔ ነው አያምርም ግን ፒንተረስት ላይ ገብታችሁ ጀነራሊንግ ላይክ ዲኮሬቲንግ አይዲያ ምናምን ጽፉት አታጡም ማለት ነው። ሲ የኔ መጀመሪያ የምወዳቸውን ነገሮች ነው የጻፍኩት። መጻፍና ማንበብ ወዳለሁ so I like to write and read እዚህ ጋር አለ። ከዛ በኋላ ኦኬ ይሄ ስሜ ዮርዳኖስ ደረጀ ይላል። ከዛ ፎቶ እዚህ ጋር ነበር ተገንጥለው just ያኔ ላይ አምሮም ግን I just do it like this እና እዚህ ኮቶች ሞዳቸው ጥቅሶች ሊሆን ጥቅሶች እዚህ ጋር መጻፍ ይችላል። ያው የጥቅስ ደብተር አይሆንም ግን ያው አሁን ሞዳቸው ጥቅሶች ብላችሁ በአንድ ፔጅ ላይ መጻፍ ራሳችሁን እንድታውቁ ራሳችሁን እንድትገልጹ። ለምሳሌ በጣም ኦቨርቲንክ ከጨነቃችሁና ወረቀት ላይ ስታሰፉት ይቀላችሁ። ምንም በቃ ስለ ፈተና ተጨንቃችሁ ወይ የሆነ ነገር ተጨንቃችሁ ስለዚህ ጽፉታላችሁ ማለት ነው። ግዴታ ሰው አያስፈልግም so you can just talk with the book so yeah እዚህ ጋር ምን ይላል I like to create content create ማድረግ ወዳለሁ ይላል። ስለዚህ የምትወዱትን ነገር ከቨር ፔጅ ላይ ብዙ በራሳችሁ ፈጥራችሁ መጻፍ ይችላል። ይሄ ግዴታ አይደለም። ከዛ ዲኮሬት ለማድረግ የምጠቀማቸው ይሄ ስቲከር ነው ግን አልቆብኝ ነው። ይሄ ስቲከር ነው የቀረኝ ነው እንጂ ነበረኝ ሙሉ አልቆ ነው። ያው እዚህ ጋር ማለት እዚህ ጋር ስቲከር አለ እዚህ ጋር ማለት ስቲከር መጠቀም ትችላላችሁ። ስዕል መሳል ትችላላችሁ። it's just yours የራሳችሁ ስለሆነ እንደፈለጋችሁ መጠቀም ትችላላችሁ። ህግ የለውም ግን just structure እንጂ ምንም ማድረግ የሌለባችሁ ነገር የለም። እቅዱ ማለት እቅዳችሁን እስከ እንትን እስካላችሁበት ድረስ። ከዛ በኋላ ላሳያችሁ ውስጡን ደግሞ see this one ይሄ አሁን ምንድነው የጻፍኩት ሞዳ about me ይሄኛው ሞዳቸው ነገሮች አይደል ይሄኛው about me ነው የጻፍኩበት። ምን አልኩኝ I love to write a poem story ምናምን መጻፍ ፈልጋለሁ ይችላል እወዳለሁ። ይሄ ስለኔ ነው ስለራሳችሁ። ለምሳሌ የመጀመሪያ ፔጅ ላይ ስለኔ ብላችሁ እንዲህ ማድረግ ወዳለሁ ይሄን ወዳለሁ የምወደው ምግብ ይሄ ነው የምጠላው ይሄ ነው ይሄ ሰዓት ደስ ይለኛል ይሄ የምቸኝ የምወደው አመት በዓል ይሄ ነው። ራሳችሁ እንድታቁ ሪፍሌክት like self reflect ስለዚህ ስንተኛ ይሄ 10ኛ ክፍል ተማሪ ነበር እሱን የጻፍኩት and like ጃንዋሪ የልደቴን ቀን ጽፌያለሁ እቅዶቼን ጽፌያለሁ ሰው እንደዛ አድርጋችሁ መጻፍ ትችላላችሁ ማለት ነው። ይሄኛው ያን ያህል ስትራክቸር ይሄው እቅድ ነው። ይሄ እቅድ አሁን የወሩ መጀመሪያ ላይ መጻፍ የምትችሉት እቅድ ወይ የጃንዋሪ አሁን ይሄ ጃንዋሪ ነው መሰለኝ መንዝሊ ሪካፕ መጀመሪያ የመንዝሊ ሪካፕ ትጽፋላችሁ። መንዝሊ ሪካፕ ማለት ይሄኛው ወር እንዴት አለፈ ተብሎ የሚታሰብበት ነው ማለት የመጀመሪያው how was this month የኔ ነው ይሄ ፕሮሞት ከፈለጋችሁ ሌላም ጥያቄዎች መጻፍ how was ይሄ ወር እንዴት ነበር ያለፈው ወር እንዴት ነበር ጉድ ሊሆን ይችላል ባድ ሊሆን ይችላል ናባ ናግር የፈለጋችሁ እንደነበረው ጽፋላችሁ ማለት ከዛ በኋላ top 5 memories 5 የምታስታውሳቸው ሜሞሪዎችን ጽፋላችሁ። እስኪ የኔ ምንድነው okay I celebrate my birthday የልደቴ ወር ላይ ጃንዋሪ ላይ ነበር ስለዚህ ልደቴን አከበርኩኝ። wow okay ስለዚህ በቃ እንደዚህ ያላችሁ ጽፋላችሁ ማለት ነው። ዳን ከዛ በቃ የምትፈልጉትን ነገር ነው እንዳለ ይሄ ፐርሰናል ነው ሶ ላይ see everything የኔ እንደውም በጣም ይጃለው መሰለኝ። ከዛ ይሄው የጥቅምት ሪሴት ራሱ አለ እዚህ ጋር ይሄኛ
ኦኬ ይሄ በቃ እንትን ነው ሰልፍ ኬር ማለት how am I feeling this month። እሺ ሌላ ጥያቄዎቹ ማለት የቀድሞቹ የመንዝሊ ሪሴት በምታረጉበት ሰዓት ማለት ነው how am I feeling this month እንዴት ነው ይሰማኛለው what things go well what didn't ማለት ካቀርኳቸው ነገሮች ምን በትክክል ምን አልሄደም ማለት የሆነ መገምገም ማለት ራሳችንን መገምገም ከዛ እንዴት ነው ኢምፕሩቭ ማድረግ የምችለው እንዴት ነው መሻሻል የምችለው የሚቀጥለው መንዝ ማለት ነው እቅድ ለምሳሌ አብዛኛው ሰው የሚያጋጥመው እኔንም ጨምሮ ማለት ነው መስከረም እቅድ እናገርን ከዛ በኋላ ደግሞ እንደርሳለን ፌል ኦፍ እናደርጋለን ስለዚህ በየወሩ ራሳችሁ ከእቅዳችሁ ጋር ያያያዛችሁ ከጠይቃችሁ ቢያንስ ይሻላል ወደ እቅዳችሁ የተጠጋችሁ ትሄዳላችሁ ለምሳሌ ማጥናት ከሆነ በዚህ ወር ለምን አላጠናም ስለዚህ በሚቀጥለው እያሻሻልን እቅዳችን ላይ እንደርሳለን ማለት ነው ይሄ ነው ጀነራሊ ማለት ያንል የሚከብድ ነገር የለውም ግን ሌቭል አለው ኦፍ ኮርስ ግን እንደ መጀመር ዛሬ እንዴት አድርጋችሁ መጀመር ትችላላችሁ ለእናንተ ማለት ነው በቃ መጀመሩ ከሆነ እኔ ይሄን በትልቁ መጀመር ትችላላችሁ ግን ለእናንተ ሪከመንድ ማለት በትንሹ ይሄ ራሱ ኖትቡክ ሊኖራችሁ አይገባም ጀስት ባላችሁ በኖርማል ወረቀትም በኖርማል ደብተር ራሱ መስራት ትችላላችሁ ስለዚህ 3 ጥያቄዎች እንትምትሉትን ነግራችኋል የመጀመሪያው ላይክ 5 ሚኒት ጀነራል ነው የምትሰሩት መጀመሪያ ማለት በቃ ዛሬ ልጀምር ካላችሁ ወይ ደግሞ ነገ ልጀምር ካላችሁ በ3 ጥያቄዎች ትጀምራላችሁ እነሱም የመጀመሪያው what am I grateful for በቃ የምታመሰግኑ ደስ ስላላችሁ ደስ የሚላችሁ ነገር 3 ነገር ጽፋላችሁ ማለት ነው ከዛ ሁለተኛ ደግሞ goal for today የዛሬ እቅዳችሁን 2 ሜቢ 3 አንድ ቢሆን ችግር የለም ጽፋላችሁ ማለት ከዛ ሶስተኛ ደግሞ what am I letting go of በቃ ትላንትና የሆነ ማድረግ ማልፈልገው ዛሬ ተወኩት ነገር አንድ ሜቢ 2 ያላችሁን ጽፋላችሁ ይሄ ነው በእነዚህ ለሶስት መጀመር ይችላልላችሁ ይሄ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ ተጨማሪ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ ማለት ነው መልስላችኋለሁ ቪዲዮችን ስላያችሁ አመሰግናለሁ thank for watching bye